ሲጀመር አንቺ ከሰው ጋር ምን ያንጠለጥልሻል? በቃችሁ ምንድነው እንደዚህ የምትሆኑት? አዴም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ። ስምኛለሽ ፍቅር፣ እኔ እንደፈለግሽ መናገር ትቻለሽ። ለሊን ግን አንድ ቃል ስታወራት እንዳልሰማ። ለሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አፈር ጠጪ። ኧረ ራስሽ ጠጪ። ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬ ስንት ነገርኩሽ ቤዛ። አንተ በእነሱ ምን አገባ? ወይስ አንተም ፎንቅ አለብህ? ምን አገባሽ አንቺ? አዎ ምንም አያገባኝም። ከናኦል ጋር ሌላ ነገር አቅጃ አደርጋለሁ ካልሽ ቤዛ አንላቀቅ። ከሱ ልጅ ጋር እንደዚህ አይነት ነገር ባጀምሪ ኖሮ ዴቭ አፈን ዝጋ። እኔ ከእናንተ ጋር ምንም አይነት ስራ አልሰራም። ማን ነው? ቆይ ምን አድርግ ነው የምትሉኝ? ሊዱ ወደ ቤቷ ተመልሳለች። ካላመናችሁኝ ሄዳችሁ መጠየቅ ትችላላችሁ። ማለት ሊዱ ወደ ቤት ተመለሰች? ካላመናችሁ ሄዳችሁ ቤቷ ማየት ትችላላችሁ። ለምን እንደጠፋችም እራሷን መጠየቅ ትችላላችሁ። እኔ ሀዘን ላይ ነኝ። በቃ በሀዘኔ ላይ ሀዘን አደረጉብኝ። ምን ፈልጋችሁ ነው? አንተ ነበርክ ሊዱን ያገትከት? አይደለሁም። ቆይ እናንተ ምን አገባችኋል? ምንድናችሁ? እና ታዲያም ለምንድን ነው ራስን የምትደባብቀው? ራስን ስትደባብቅ ጊዜ በቃ ሊዱ አንተ ጋር ነሽ ብለን ገመትና መጣን። ቆይ ለፍቅር ደውልለት። ወጣ ብለህ ደውልላት። ቤት ውስጥ ኔትወርክ የለም። እሺ በቃ ወጣ ብለህ ደውልለት። ታውቃለህ ወንድሜ፣ እዚያ ላይም ላይ የምትሯሯጥለት ዋጋ የምትሰጠው ነገር በሙሉ በጊዜው ካልሆነ ምንም ጥቅም የለውም። ድካም ብቻ ነው ትርፉ። ምንድን ነው የምታወራው? ግን ደህና ነህ? አባ በጣም ይቅርታ፣ ትንሽ ጎዳዎች መሰለኝ። አፉ በይ። አረ ችግር የለውም፣ እንደው ሲያንሰኝ ነው። እውነት ነው ሊዱ ወደ ቤት ተመልሳለች። ስላላወቅን የተንጫጫንብህ። ሌላ ጊዜ በደንብ ትካሳለህ። ለማንኛውም ዳይመንድ እባላለሁ። ናኦል እባላለሁ። ኪንጎ እባላለሁ። ምን እሺ ነው ታዲያ? እዚህ ቤት ውስጥ ብቻ ነው የምንኖረው? ማንም ስለሌለኝ ነው። ቤት ኖሮ ማንም ከሌለበት ያው ባዶ ነው። ማንም የለኝም። ቤተሰብ ቤት ነው የሚኖሩት? ቤተሰብ የለኝም። እናቴ ነበረች፣ ሞታለች። ብሌንም ጨከነችብኝ። ፎንቃ ነበረች? አቤት ሴቶች በቃ እዚህም እዛም ነው የሚያምራችሁ አይደል? አንድ ቦታ መርጋት አይመቻችሁ። ብሌንም ጨክና ከእናቴ ጋር ሄደች። እናቴንም ብሌንም በጊዜ ማትረፍ አልቻልኩም። ለዛ ነው ዋጋ የምትሰጣቸውን ነገሮች በጊዜ ካላገኛቸው ይቆጫል። በጣም አዝናለሁ። እናትህ ሚስትህ ሞቱ? በቃ አትረብሽኝ። ጉዳያችሁን ከጨረሳችሁ መሄድ ትችላላችሁ። እሺ እንወጣለን። እናትን ማጣት ምን ያህል ልብ እንደሚያቆስል ስሜቱን በደንብ ስለማውቀው ፈጣሪ ያጽና። አመሰግናለሁ። ብቸኝነት የሚሰማሽ ከሆነ እኛ ጋር መምጣት ትችላለሽ። ትንሽ አዋዋላችን አዛ ነው እንጂ። አዎ እንደፈለግ እንድትደበርብን ተፈቅዶልሃል። ሲደብር ደውልልኝ። ተፍታ ነው የምናደርገው አባሽ። ኧረ ስልኩን በደህና ጊዜ ስልኬን ወሰዳችሁ። ቆይ አሁን በምን ልደውላችሁ? የታወቃችሁ ሌቦች ናችሁ መሰለኝ። አራዳ አልነበርክ እንዴ? ከመቼው ፈረው እንዴ? ሌባ ምናምን ትላለህ እንዴ? ይቅርታ ተሳሳትኩ። ቀላል ተሳስታ? ምን አይነቱ ገገማ ነው በእናታችሁ? እኔማ ላሳሳችሁ ብዬ እኮ ነው እንጂ ስልክ ከያዝኩ ቆየሁ። ያዝ 09 ያው ከኛ ጋርም ተፈተፍ ማለት ከፈለክ ትችላለህ። እሺ አመሰግናለሁ። ምን ቆሞ አደይ ወይ ለልጅ ምን ነው? አንቺ ጥሩ ሰው ነሽ አደይ። እኔ ባንቺ ቦታ ብሆን መቼም ቢሆን ለናኦል ይቅርታ አላደርግለትም ነበር። ያንቺስ ሲሆን እኔ በጣም የገረመኝ የሊዲያ ነው። ቆይ ሊዲያ ናኦልን ታፈቅረዋለች እንዴ? አረ ለልዬ ምን ነካሽ? ሊዱ በዛ መንገድ የምታስበው አይመስለኝም። እና ይሄንን አሰባበት ነው? ቆይ እኔ ያልገባኝ እና ልጁ ቆይ ተመሬት ተነስቶ ነው እንዴ? ልጅቷ እኮ ሊዲያ ናት፣ የፍቅር ታናሽ እህት በያት። ያ ሁሉ ቀን አግቶ እንደዛ ሲያሰቃያት የነበረ ልጅ እንዴት ምንም ነገር ሳትል ለፖሊሶች እንደዛ ዋሽታ ልታስፈታው ቻለች? አደይ የሆነ አንቺ ማታውቂው ነገርም አለ። እኔ እንጃ ለሊ፣ እኔ ራሱ ተአምር ነው የሆነብኝ። እሱስ ቆይ ሊዱ ላይ እንዴት ነው? ተመችተዋለች? ኧረ እሱ ምንም ነገር አላሰብም ለልዬ፣ እየነገርኩሽ
ጓደኛዬ ሞተች እኮ ገና ትናንት ነው። በሀዘኑ ገና ልቡ እንደሰበረው ነው። እስኪ ይሁን አደይ፣ ብቻ ልጁን ፈጣሪ ያዝ ነው። ግን በጣም ልክስክስ ነገር ነው። በዛ ላይ ደግሞ በጣም ይቸኩላል። እንግዲህ ልጁን አደብ ካስገዛለን በቂ ነው። ላልዬ አንቺ ግን ደህና ነሽ? ደህና ነኝ አደይ። ምንም አዲስ ነገር የለም እንጂ ሁሉም ነገር ሰላም ነው። ኤላዬም ከእናቱ ጋር ተነጋግሮ መሄዱን ትቶታል። የምርሽ ነው ላልዬ? እንኳን ደስ አለሽ እህቴ። ምን ዋጋ አለው ብለሽ ነው? እዚህ ቤዛና ሊዱ ከሚርመሰመሱብን እዛ ሄዶ ቢገላገሉ ይሻል ነበር። ተይ ላልዬ፣ እንደሱ አትበይ። ተመስገን ማለቱ ነው የሚሻለው። ደግሞ እኮ እነሱ ስላንቺ ብዙም አያስቡ። ደግሞ አንቺን ይህን ያክል ያስጨነቀሽ ጉዳይ እኮ ኤላ ቸክ ላይ ያደርገው ይችላል። አንቺ ነገር ታጠብቂያለሽ። ደግሞ እንደዚህ የተጨናነቅሽ ኤላንም አታሰልቹ። እሱማ አደይ፣ እኔም እኮ ይሰለችውን እያልኩ እየተጨነኩ ነው ያለሁት። እናንተ ምንድነው እዚህ ለቆማችሁ? ማን ነው የምታሙት? በይቀጢ አንደኛው መኝታ ቤት፣ አንደኛው ደግሞ እዚሁኝ። በወጡ በገቡ ቁጥር ሰውን እንደዚህ አርጉ እንደዛ አታርጉ ማለት ጥሩ ሙያ መስሎሻል? በጣም ታሳፍሪያለሽ ቤዛ። ሲጀመር አንቺ ማን ፈቅዶልሽ ነው እዚህ ቤት እንደፈለግሽ የምትወጪው የምትገቢው? እኔ ባራሽ አይደለሁም። በወጣው በገባው ቁጥር ያንቺ ፍቃድ መጠየቅ አይጠበቅብኝም። እስኪ ራስሽን ተመልከች። ቆይ ማንኝ ብለሽ ነው የምታስቢው? እኔን ማዘዝ የምትችይ ነው እንደሚመስልሽ? ወይ ደግሞ ሌላ አላማ ካለሽ ንገረኝና እንፋለም። ካለበለዚያ ዝም ብለሽ ስራ እንዳለበት ሰው አንዴ ኪችን፣ አንዴ ሳሎን፣ አንዴ መኝታ ቤት እያልሽ አትተረማመሽብኝ። ምን አገባሽ አንቺ? አዎ ምንም አያገባኝም። ነገር ግን ቆም ብለሽ መንገድሽን ብታስተካክይ መልካም ነው። እሺ ቤዛ። አንቺ ጓደኛሽ እንዴት የጠገበችው? ለነገሩ አንቺ ነሽ የልብ እየሰጠሽ እንደዚህ ያደረግሻት። ቆይ ጠብቁ፣ ሁለታችሁም ከዚህ ቤት እያላችሁ እንድትወጡ ነው ማድረጋችሁ። እሺ ለማለቱ አንቺ ካልቀደምሽ ለኛ አታስቢ፣ ችግር የለውም። ምን አባትሽ ነው ያልሽው አንቺ? ሰምተሻል? ከዚህ በኋላ ለሊን መናገር አይደለም ቀና ብለሽ ትያት እንዳለ። እሺ የምትፈልጊው ነገር ካለ እኔ ማዘዝ ትችያለሽ። የሥራ ኃላፊነቴን እወጣለሁ። ከዚህ የተረፈ ተርፍ ንግግር እናገራለሁ እንዳትይ። ተከባብረን ብንኖር የተሻለ ነው። እሺ ኧረ ቆይ እዚህ ቤት እነሱ ናቸው ሰራተኛ ወይስ እኔ? እኔን ለማዘዝ እኮ ትንሽ ነው የቀራቸው። ንቀታቸው የሚያበርድላቸው ሰው ያስፈልጋቸዋል። በዚህ አይነት ሁኔታማ እንሳለቃትም። ሊዱ፣ ያስቀየምኩሽ ነገር አለ እንዴ? ምን ነው? ለምን እንደዛ አልክ? እንደ በፊቱ አይደለሽም ሊዱ። አስቂም፣ አትጫወቺም። ቆይ የተፈጠረ ችግር አለ እንዴ? ደግሞ እንደሰማሁት ከሆነ ለራስሽ ነው ከቤት የጠፋሽው። ለምንስ እንደዛ ማድረግ አስፈለገ? አሁን እውነት ለኔ ተጨንቀ ነው ይላ? አዋ ሊዱ፣ እንዴት አልጨነቅም? በከፋኝ ሰዓት፣ በሚደብረኝ ሰዓት እኮ አንቺ ነሽ መተሽ የምታዝናኝ። ደግሞ እንደዚህ መሆን አያምርብሽም። አንቺ የሚያምርብሽ ፈታ ስትይ ነው። ውሸታም፣ በጣም አስመሳይ ሰው ነሽ ይላ። ቆይ አንድ ቀን እንኳን ቤት ስመጣ እንኳን ደህና መጣሽ ብለኝ ታውቃለህ? ሊዲያ ለምን መጣሽ? ሊዲያ ውጭልኝ። ሁሌ እንደዛ እንዳመናጨከኝ አንድ ቀን እዚህ ቤት ስትመጣ ነው ይወጣልኝ ብዬ አውቃለሁ? እስቲ በራሴ ቦታ ቢሆን ብለህ አስበው። እሺ በጣም ይቅርታ ሊዱ። እኔ እንደዚህ የሚሰማሽ አልመሰለኝም ነበር። እኔ እኮ እንደዛ ማድረገው ጠልቼ ሳይሆን አንድ ላይ ሆነን ስታይን ለሊ አትወድም፣ ለዛ ነው። ለሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አንተም አደይም ለምለምም ሁሌ ለመጣላት ለመሳደብ ነው የምትሮጡት። አንድ ቀን እንኳን ተረድታችሁኝ አታውቁም። እስኪ ጥፋቴ የቱ ጋር ነው ሊዱ? እስኪ አንቺ እንኳን ንገሪ። እርግጥ ነው ከቤት ማስወጣት አልነበረብኝም። ለሱ ደግሞ በጣም ይቅርታ። አሁን ምንም አልፈልግም ኤላ፣ ላይ አልፈልግም፣ ውጣልኝ። ሊዱ እኔ እኮ ኤላ ነኝ። እና ኤላ ያውንክ እንደሆነስ እኔም ሊዲያ ነኝ። እሺ ኤላ፣ አሁን ምንም አልፈልግም፣ ከክፍሌ ይውጣልኝ። ስታከብረኝ ነው ላከብረህ የምችለው። እሺ እወጣልሻለሁ ሊዱ። ግን ስለተመለሽ ደስ ብሎኛል። ደህና ስለሆንሽም ደስ ብሎኛል ሊዱ። በደበረሽ ሰዓት፣ በተከፋሽ ሰዓት ቤቴ መምጣት ትችያለሽ። ለእኔም መደወልም ትችያለሽ። ምንም ነገር አልፈልግም። አሁን ውጣልኝ። እሺ የመንደሩ የመጨረሻ ቤቶች ተለቀቁ።
እዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20 ሺህ ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ምን ፈልግሽ? አንተና ሌላ ማን እንፈልጋለን? አንቺ ልጅ ዛሬ ምንም አላማርሽኝ። ደህና ነሽ? እስቲ ተመልከተው፣ ፊቴ ምን ይናገራል? ደህና ናት ይላል። እስቲ ልቤን ስማ። እኔ ግራ እያጋባኝ ምንድን ነው የሚልህ? ደህና ናት፣ ብቸኝነቱ ተስማምቶኛል አለ ወይስ ምን እያለ ነው? ተይ ፍቅር፣ በጠዋቱ መተሽ ቀኔን አታበላሽ። በቃ እኔና አንቺ ማለት ፍቅር የሚባል ነገር የለም። አትሽወጂ ዴቭ። እኔ በጣም ነው የምወድ። በዚህ ሁኔታ ከቀጠልኩ ሞት በኋላ ስሜቴን ተረዳኝ። ማን በፍቅር እንደሞተ ትሞቻለሽ? ተይ ፍቅር፣ አትቀልጂ እሺ። ቆይ አንተ አደይን አፈቀርኳት ትል የለም ወይስ የኔን ፍቅር ነው ያዘ? እንዴት የኔን ስሜት መረዳት ያቅታል? ያንቺ የኔ ፍቅር እኮ አይደለም ፍቅር። ትክክለኛው ስሜት የኔና ያደይ እንደሆነ አምናለሁ። ልክ አንተ እንደምታምነው እኔም የኔና ያንተ ፍቅር ሁሌ የሚቆይ ዘላለማዊ ይመስለኛል። እኔ አንቺን ላፈቅርሽ አልችልም ፍቅር። ቆይ ስንቴ ልንገርሽ? አደይ መቼም አንተ ልታፈቅር አትችልም። ምናልባት ጥቅም ፈልጋ ልትቀርብ ትችላለች እንጂ ኪንጎን በጣም ነው የምትወደው። ስለ እኔና ስለ አደይ አይመለከትሽም ፍቅር። በእኔና በሷ መሀል ጣልቃ አትግቢ ፍቅር። በቃ ከጨረስሽ ውጪ። እኔ የምልህን ብትሰማና ከኔ ጋር ብትሆን ከብዙ ነገር ትድናለህ ዴቭ። በኋላ እንዳይጸጽት ፍቅር። እኔ በአንቺ ጉዳይ ምንም የሚጸጽተኝ ነገር ከፈለግሽ እንደፈለግሽ መሆን ትችላለሽ። ግን አንድ ነገር አስበሽ፣ በእኔና በአደይ መሀል ምንም ጣልቃ እንዳትገቢ። ይኸውልሽ ልጁንም ቢሆን ስትጨቃጨቁ ስትጣሉ ማየት አልፈልግም። ትንሿ እህቴ ከዚህ በኋላ ባንቺ ምክንያት ከፍቷት እንደ እኔ ካልደረሱብኝ አልደርስባቸው። ደግሞ ለሊዱ ንገራት፣ አርፋ ትቀመጥ። ከናኦል ጋር ያላትን ነገር ታውቁ። እሱ በጣም አደገኛ ሰው። አረ ልክ አንቺ ወደዚህ ቤት ስታመጪው አደገኝነቱ አልተሰማሽ? ልክ ከሊዱ ጋር ሲግባቡ ነው አደገኝነቱ የታየሽ? ፍቅር ክፉ አታስቢ። እስኪ ራስሽን ቆም ብለሽ ነው። ዴቭ እኔ ክፉ አይደለሁም። ጥሩ መሆንሽ መጥፎ የሚተርፈው ለራስሽ ነው። እሺ ፍቅር፣ ለማንም አይደለም። እሺ ዴቭ፣ አንተ ስለማይታይ ነው እንጂ እኮ እኔም እንዳንተ ነው የማስበው። በቃ ካሁን በኋላ አንተ የምትለኝ ሁሉ አደርጋለሁ። እኔ የምልሽን ማድረግ አይጠበቅብሽ። እስኪ ራስሽን ጥሩነትን ገንቢ እንጂ በሰዎች አትከለይ። በቃ እውነተኛ ኑሮ ራስሽን ሆነሽ ኑሪ። አልገባኝም። እስካሁን የውሸት ነው የምትኖር እያልከኝ? አዎ፣ ማስመሰል ሳይጠበቅብሽ ጥሩነትን ተለማመጂና በጎ ሀሳብ ነው። እሺ ቃል እገባለሁ ዴቭ፣ ካሁን በኋላ ጥሩ ሰው ሆናለሁ። ደህና መተሽ አበላሽ ፍቅር። ለእኔ ሳይሆን ለራስሽ ብለሽ ጥሩ ነው። ጥሩነትሽ የሚጠቅምሽ ለእኔ ሳይሆን ለራስሽ ነው። ለእኔ የሚጨምርልኝ የሚቀንስልኝ ነገር። አዎ አንተ የምትወደኝ ከሆነ የማልሆነው ነገር የለም። እሺ አሁን ውጪ። እሺ ዴቭ፣ እወጣለሁ። ወይ ፍቅር፣ ቆይ አንቺን ደግሞ ምን ማደርግሽ ነው የሚሻል? ቤዛ ምን ነው ፊትሽ ልክ አይደለም። ተፈጠረ ችግር አለ እንዴ? አዎ ላይ በጣም ጨንቆኛል። ብር ያበደሩና አራጣ አበዳሪዎች ቤታችን ሊወርሱት ትንሽ ቀን ይቀራቸው። ቆይ ለምን ግማሹን ገንዘብ ሰተናቸው ግማሹን አይጠብቁ ነው? እሱማ በጣም ጥሩ ሀሳብ ነበር። ነገር ግን ግማሹንስ ቢሆን ከየት አመጣለሁ? አይዞሽ ቤዛ፣ አንቺ ብቻ ተረጋጊ። እኔ እንደምንም ግማሹን ገንዘብ እፈልጋለሁ። ሁሉም ነገር ይስተካከላል። የምርህ ነው ይለይ? አዎ፣ ጓደኝነታችን ለዚህ ካልሆነ ምኑ ጋር ነው ጥቅሙ? እኔ ግማሽ ገንዘቡን እፈልግልሻለሁ፣ ሰርተሽ ትከፍያለሽ። ወይኔ ላይ እኔ ምን እንደምላላቅም በጣም ነው የማመሰግነው። ብታይ በጣም ጨንቆኝ ነበር።
ቤዛ ቆይ ምን ለማድረግ እየሞከርሽ ነው? ለልዬ ተረጋጊ። ምንም ለማድረግ እየሞከረች አይደለም፣ ለማጽናናት ነው ያቀፍኳት። ኤላ ጅል አትሁን። ሲጀመር እሷ ከአንተ በላይ ብዙ ነገር አስባ ነው ልትቀርብ የሞከረችው። አንቺ ቆይ ስንቴ ነው የምነግርሽ? ሴት ልጅ ነሽ፣ ስርዓት ይኑርሽ ብዬ ስንቴ ነው የነገርኩሽ? ቤዛ ኡፍ! ይሄ ጭቅጭቅሽ በጣም ያስጠላኝ። ኤላ ግን በጣም የታገሰሽ ምንድን ነው? ከሁሉም ሰው ጋር የምትጠረጥሪ በራስ መተማመን የለሽም እንዴ? አቅምሽን አውቀሽ ኑሪ እሺ። ከሁሉም ሰው ጋር አትባይ። ቤዛ ቆይ ተይ። እኔ ነኝ ከሰው ጋር የምባለው? አንቺ ስትነገሪ አርፈሽ ማትቀመጭ ከሆነ እኔ ምን ላደርግሽ እችላለሁ? ሲጀመር አንቺ ከሰው ጋር ምን ያንጠለጥልሻል? በቃችሁ። ምንድን ነው እንደዚህ የምትሆኑት? ሁሌ ጭቅጭቅ አይሰለቻችሁም እንዴ? ቆይ አንቺ ባርኪን ለምን አቀፍሽው ብዬ በጠረጠርሽ ምንድን ነው የሚሰማሽ? በጣም ይቅርታ ኤላ፣ እኔ ቤዛን አላምናትም። ይሄ ሰበብ አይሆንም ለሊ። እሷን ባታምኛትም እኔ ማመን ነበረብሽ። አንተን ስለማላምን እኮ አይደለም ኤላ። ታዲያ ምንድን ነው እስኪ ንገሪኝ። አንዴ ከሊዱ ጋር አንዴ ከእሷ ጋር የምጠረጥርኝ? እኔ እኮ ኤላ ነኝ ለሊ። በጣም ታሳፍሪያለሽ ኤላ። ይህን የመሰለ ሰው ኖሮሽ እንደዚህ መሆንሽ በጣም ያሳዝናል። ይሁንሽ፣ ቀናተኛ ነገር ነሽ ለሊ። እኔ በጣም እየሰለቸኝ ነው። ቆይ ለምንድን ነው የማታምኝ? ኤላ እኔ እኮ ሰላም ቀርቼ አይደለም ለሊ። እኔ በጣም እየደበረኝ ነው። ከምንም በላይ እኔ ማመን ይቀድማል። አምናለሁ እኮ ነገር ግን ቤዛም ሆነች ሊዲያ አንተን ለማግኘት የማይቆፍሩት ነገር የለም። ለሊ እንደዚህ የምታስቢውን ነገር ተይ። እኔ አንቺ ይደብርሻል ብዬ አንዴ ከሊዱ ጋር አንዴ ከቤዛ ጋር፣ ይኸው ሊዱ በሰላም እንኳን ሰላም አትለኝም። አሁን ደግሞ ከቤዛ ጋር ልታቀያይሚ ነው። እሺ ቆይ ለምን ነበር አሁን ቤዛ ያቀፈች? ለሊ ቤዛ እንደምታያት እንደምትናገሩ አይደለችም። በጣም ብዙ ችግሮች አሉባት። እኔ እሱን ችግሯን እጋራልሻለሁ ስላት ነው ደስ ብሏት ያቀፈችኝ። በቃ እሱን ያየሽው። ታዲያ ለምስጋና መተቃቀፉ ምን አስፈልገ? ቆይ ግን ለምንድን ነው እንደዚህ ቀናተኛ ሽ ይወድ የኔ ቀናተኛ ሚስት? አይዴ የሆነ ሰው ከስንት ጊዜ በኋላ ምኑ ወክ ማድረግ ጀመርክ? ምን ተገኝቶ ነው? አብዳል እንዴ? እዚህ ሰፈር የጠፋ ሰው የለ? ዛፖቹ አይመጡ። ዛሬ እንኳን ወክ እናድርግ እንጂ እስከ መቼ እየሮጥን እንችላለን? ያደለው ክብደት እየገፋ ሰውነቱን ያሳብጣል። እኔው በሩጫ እኮ እግሬ ቀጠነው። እባክህ ግሩን ተውና በእናትህ አዴ ናፍቃኛለች። ምን አንተ ሳናፍቅ የቀረችበት ቀን አለ? እንደ አዲስ አዴ ናፍቃኛለች የምትለው? የዛሬው ይለያል። ካላየኋት ማድር አልችልም። እና ሄደን በር እናንኳኳ። ምን ብለን ነው እናንኳኳ? አንቴ ያቺ ቀበጧ ጠፍታን ነበር። በቃ አንኳኩተን እንኳን ለቤትሽ አበቃሽ እንላታለን። በዛው አዴን አንተ ትሾፈትራታለህ። አይ አንቺ መላታጭም እኮ ለዚህ ነው የምትመጪ። እና በቃ እንመርሽ እስቲ ወይዬ ዴቭ። ሊዱ ወይዬ ዴቭ አለ እንዴ? እኔም አሉ። አንቺ ወዴት እየወጣች ነው ያለሽ? ቤት ደበረኝና ትንሽ ወክ ማድረግ ፈልጌ እየወጣሁ እና እኮ ብርድ ነው። ቆሽ ጃኬት ይዤ ልስወጣ። ኧረ እባክህ ወንድሜ፣ እዛ በነበርኩ ጊዜ በጣም ናፍቄያለሁ እንዴ። እንክብካቤ እያበዛብኝ ነው። ወረኛ ደግሞ እንደዚህ ያለኝ በይና ቅብጥ በይ እሺ። ነው እንታ። ወዴት? አሁን ደበረኝ ወክ ላደርግ ነው አላልሽም? ኦኬ እሺ እንሂድ። ልትሄጂ ነው? ምን አገባሽ አንቺ? ግን ስፈልግሽ ነው የመጣሽው። የናውልን ቤት ታውቂያለሽ? አላውቀው። እሺ ስልኩን ስጪኝ። ለምን ፈለግሽው? ይሄ እኔና የሱ ጉዳይ ነው። በሰው ጉዳይ ደግሞ ጥልቅ አይባልም። አሁን ካለሽ ስጪኝ፣ ከሌለሽ ታዩ። ሊዱ በሩ ድረስ እየመራች ታደርሰኛለች። ካልተመለከተኝ ለምን ትጠይቂኛለሽ? ጉዳይሽን ራስሽ አጨርሽም። ጥሩ መልስ ነው። ሂጂ ውጪ። ራሴ በራሴ መንገድ አገኘዋለሁ። ግን ከናኦል ጋር ሌላ ነገር አቅጃ አደርጋለሁ ካልሽ ቤዛ አንላቀቅም። ምን ላቀድ እችላለሁ? ባቀድም ካንቺ በላይ አላስብም። ትንሽ በነካካሽ ነው እንጂ አልጎዳሽም። አሀ፣ ስለዚህ እኔንም ለመጉዳት አስበሻል። ምን ነው ፈራሽ እንዴ? እኔ ፍቅረኛውን ፈሩ? ታዲያ ምንድነው የምትደናበሪው? ሲጀመር አንቺ ምንም የምትጠቅሚኝ ነገር የለም። እሺ፣ በኋላ ግን እንዳታለቃቅሽ። የጀመርሽው ራስሽ ነሽ። ምን ታመጫለሽ? ባይሆን አስለቅሳለሁ ብሎ ማልቀስም እንዳለ አትርሺ። አሁን በቀጥ ይውጭልኝ። ጥሩ፣ እወጣለሁ። የተናገርሻትን ግን በኋላ ትደግሜታለሽ። ምን ትመስላለች? አደይ አንቺ እሱን አትስሚ፣ እኔ የምልሽን ስሚ። እሱ ነበር እኮ ድሮ የሚያስቸግረኝ። ኧረ እባክሽ
ዝም በያት። ግቢው ሙሉ እኮ በአንድ ነገር የምታቆመው እሷ ናት። እንደውም እኔ ያናፈር ነበርኩ። አንገት ደፊ አገር አጥፊ አሉ። በቃ ተውት፣ አትጋጩ። ለሁለታችሁ ምን ይመሰክራል? ባይሆን እሱ ጥሩ ነው። ነገር ግን ለጓደኛሽ ማሽቃበጥ አይቻልም። እኔ ለማንም ሳላዳል አመሰክራለሁ። ለሊ ጓደኛዬ ስለሆነች ሳይሆን ኤላ በእጅጉ ታድላል፣ ለሊን የመሰለች ልጅ በማግኘት። ኧረ ማካበድ። አንተ ደግሞ አሁን እዚህ ስላለ ደስ እንዲል ብዬ ሳይሆን ከልቤ ነው ኤላ። ሰው የምታከብረውን ነገር እወድልሃለሁ። ኧረ ተይ አደይ፣ እንኳን እንደዚህ ብለሽ ልጁ ለራሱ ኩራተኛ ነው። ሳቁ እንጂ። ኧረ ሳቁ። ምነው እኔ ስመጣ አቋረጣችሁት? ጨረስን እኮ። ለአንቺ ብለን ድጋሚ እንሳቅ። ማን ፈቅዶላችሁ ነው እዚህ ቁጭ ብላችሁ ቡና የምታፈሉት? የምርሽ ነው ወይስ እየቀለድሽ ነው? መቼም ቡና ለማፍላት ፍቃድ ይጠየቃል እንዴ? አንቺ እኮ ከባርኮት ጋር ጠጥተሻል። አትጠጭም ብዬ ነው ያልጠራሁሽ። አፈር ጠጭ። ኧረ ራስሽ ጠጪ። ቋም ምን ይሁን ብለሽ ነው? ምንሽ ተነካ? አንቺ ምን ይመለከትሻል? የማን ተቆርቋሪ ነሽ? ሲጀመር አንቺ ለልዬ፣ ፍቅር ዛሬ ጤነኛ አትመስለኝም። ነይ ሌላ ነገር ሳይፈጠር እኛ እንውጣ። በይ ፍቅር ትዕግስቱን ይስጥሽ። ሲጀመር አንቺ የዚህ ቤት ሁለተኛ ሰራተኛ መሆንሽን ዘንግተሽ ነው ከኤላ ጋር የምትንጠልጠይ? ፍቅር ካመመሽ ሂደሽ ታዩሽ። ለሊ መቼም ያንቺ ሰራተኛ አትሆንም። ኦ ለካ ለሊ ያንተ ፍቅረኛ ነች። እንዲህ ነው እንጂ ዳይስፖራውን እየመረጡ መጥበስ። አደይም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ። ስሚኛለሽ ፍቅር፣ እኔ እንደፈለግሽ መናገር ትችያለሽ። ለሊን ግን አንድ ቃል ስታወረት እንዳልሰማ። ለሊ እንሂድ። አንቺ የማትረቢ፣ ይሄ ሁሉ በአንቺ ጦስ ነው እሺ የመጣው። ፍቅር የራስሽ ምላስ ያመጣብሽን ጥፊ ዘዋጥ አድርጊው እሺ። እኔ ላይ ጣትሽን አትቀስሪ። እማዬ የኔ እናት ብቻዬን ቀረሁልሽ እናቴ። ብሌንም ጨከነችብኝ። በቃ ሁሉም ነገር ጭጭ አለ። ማንም የለኝም። ህይወቴ ባዶ ሆነችብኝ እናቴ። መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል፣ መደሰት እድሜን ይቀጥላል። ዋው! እዚህ ቁንጅናሽ ላይ ዳንስና ድምጽሽ ተጨምሮ ማበዳችን ነው። አስደነገጥከኝ እኮ። በር ሳታንኳኳ ነው እንደምትገባው? የተከፈተ በር ማንኳኳት ነበረብኝ። እኔ እዚህ ቤት ውስጥ እንዳንቺ አይነት እኮ የለም። ምን ላድርግ? እንደው አፌ ቁርጥ ይበልልህ። ምን አለ ለዛሽ ፍቅርን ብትነግርልኝ። እስካሁን ማንም አልነገረሽም እንዴ? ያው ሴት ጓደኞቼ ግን ቆንጆ ነሽ ብሎኝ አያውቁም። ብዙ ሰው ግን ብሎኝ ያውቃል። አንቺ ግን የሴት ጓደኞችሽ ቆንጆ እንደሆኑ ነግረሻቸው ታውቂያለሽ? ካማረባቸው። አይ ሴቶች በቃ እርስ በርስ አትደናነቁማ። ስሚ፣ አንቺ ለቤተሰቦችሽ ሞተሻል። ለእናትሽም ለአባትሽም ለዴቭም ጭምር ሞተሻል። ይቀብሉሽና ከዛ በኋላ ይረሱሻል። ማንም ትዝ አትዩ። መቼ ሞትኩ? ዴቭ እኔ እንደሞትኩ አምኖ ተቀበለ። በጣም እድለኛ ነሽ ሊዱ። አይ ሊዱ፣ ከብሌኔ ፍጹም ተቃራኒ እኮ ነሽ። አንቺና አዴ ባትኖሩ ይህን እድል አላገኝም ነበር። ተመስገን አምላኬ ተመስገን። እያማረርኩ አይደለም። አዴና ሊዱን የመሰሉ ይቅር ባይ እህቶች ስለሰጣኝ አመሰግናለሁ። ተመስገን። እዴ አንቺ ጉደኛ እንዴት ናችሁ? የት ጠፍተሽ ነው አንቺ ቆንጆ? ምን እያደረግክ ነው? ዳይመንድ ልቀቀኝ። ተዋት ዳይመንድ። እንኳን ደስ አለ ዴቭ። አመሰግናለሁ። ወዴት እየሄዳችሁ ነው? እኛማ በቃችን ቀበጥ እንኳን ደህና መጣሽ ልንላን ነበር። ቀረብሽ። እኔ ግን ትፈሪያለሽ፣ ከቤት አትወጪም፣ ታስቸግሪያለሽ ብዬ ነበር። ምንም አልተማርሽም። ምንድነው መማረው? እንደዛ ከታገትሽ በኋላ ድጋሚ ውጪውን ታያዋለሽ ብዬ አስቤ አላቅም ነበር። አንቺ ግን ይወጥሻል፣ ደግሞ በጣም አምሮብሻል። ይሄ ነገር ቆይ እገታ ነው እንዴ? ዲቫራ ትንሽ ነገር ጠርጥር። አይ እናንተ ሊዱ አመሰግናለሁ በያቸው። ከኛ ኩል ሲፈልጉሽ ነበር። ማ እኔ ነኝ እነዚህን የማመሰግነው? እንደውም እነሱ ይቅርታ ጠይቀው ስልኬን ይመልሱልኝ። አረ ጭዌ መቀየር በልና ሌላ ነገር ሳታወራ እንሂድ። ምን ነው? አይ እቺ ባቄላ ካደረች አትቆረጥም። ይመቻቹሽ። ቻውቶኛ ሊዱሽ
እቺ ቀልደኛ የዛሬ ስንት ጊዜ የተበላችውን ስልኬን ምናምን ትላለች እንዴ? ኧረ ና እንመርሽ በእናትህ። እሺ እጠነቀቃለሁ። እናንተም ግን ራሳችሁን ጠብቁ እሺ። ብርሃኔ እናቴን አደራ የሰጠሁት ላንቺ ነው። በደንብ መንከባከቢያት። ደግሞ የሚያማት ከሆነ ሕክምና ወሰጃት፣ ብር ልክልሻለሁ እሺ። አይ አሁን እንኳን የምመጣ አይመስለኝም፣ ግን የባርኮትና ስትመጣ አደራዬን አስረክቤ አስፈቅጄ እመጣለሁ። እስከዛ ግን ራሳችሁን ጠብቁ አደራ። አደይ አደይ በቃ እደውልልሻለሁ። ቤት ስትገቢ ደግሞ እማዬን ታገናኘኛለሽ። ቻው። አንቺ አደይ። አቤት። ቆይ አንቺ ስጠራሽ አስብኝ። ይቅርታ ፍቅር። ባትንቀርፍ ያው ሂጂና በረከፈች ናኦል ከሆነ እንዳከፍችው። ይሄ ሁሉ በር እንድከፍት ነው? አዎ ምን ነው ቀራለሽ? ሂጃው። በቃ ቤቱ የማንም መፈንጫ ሆኖ ቀረ። ማን ይቆጥሽና ላይሽ? ከዚህ ሲሰውረን ከየት ቁጭ ብሎ ከመለፍለፍ ነው። እንትምስልሽ ወሬ። እዚህ ቤት ግን በጣም ከባድ ነው። የሆነ ዱካካም የሆነ ቤት ነው። በቃ የሚከፍት ሰው ከሌለ አደይ የለችም ማለት ነው። እሷ ከሌለችማ ምን እንሰራለን? በቃ እንሂድና ምናልባት ሱቅ ከወጣች ጠብቄያታለሁ። አደይ በስተመጨረሻ ምን እሺ ነው አይደል? እስካሁን ድረስ አስጠበቅሽን እኮ ቆየን ከመጣን። ይቅርታ ስልክ እያወራው ነበር። ችግር የለውም አደይ። እንኳን ዘግይተሽ መጥተሽ ሌላ ቀን ውያ ድር የለ እንደዚህ በል። ኧረ ተይ አደይ፣ ይሄ ልጅ ባንቺ ሰበብ እንዳይሆን ይኸው ከጠዋት ጀምሮ አደይ 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 ሲል ነው የሚውለው። ኧረ ተይ ባንቺ ሰበብ እንዳይሆንብሽ። አንቺ ደግሞ ጨከንሽበት። እኔ ደግሞ ምን አጠፋው? አንቺ ቆይ ሱቅ እንኳን ብቃቲም እንዴ? ይሄ ልጅ ቆይ ባንቺ ናፍቆት ድብን ቢል ምን ተጠቀመልሽ? እባክህ አቀልድ ላወራበት እንጂ። አደይ እንዴት ነሽ? ፈጣሪ ይመስገን ደህና ነኝ። ቆይ ምን ፈልጋችሁ ነው የመጣችሁት? እኔ አንቺን ለማየት ነው የመጣሁት። ናፍቀሽ። እባክህ ኪንጎ እያሰብክ ለምን አተውኝም? ቆይ እኔ ላንተ መሆን ሴት አይደለሁ። ጸቡ ተጀመረ። ስላቋረጥኳችሁ አፉ በል። በቃ ፎንቃ ያለች እንዴ? ፎንቃ ፍቅርም ማለቱ ነው። አለች። ምንድነው አደይ? እንዴ በሩን ክፈቹ እንጂ ፎንቃዬን ሾፍትር ያለም። መጀመሪያ ፍቃዷን መጠየቅ ይኖርብኛል። ማስፈቀድ ምናምን ትያለሽ እንዴ? እኔ እኮ ዳይመንድ ነኝ። ሄዳ እዛ የምትሰክስበት ተሰክስ። እንዳይለቀቅ ይወሩን በእናትህ። ቆይ እናንተ ሰዎች ጭራሽ ስርዓት የሚባል ነገር አልፈጠረባችሁም እንዴ? በእኔ ሀሳብ እየመጣ ነው እንጂ ከፍቅር ጋር ፎንቃ ሳይገባለት አይቀርም። ቆይ ወሬያችሁ ሁላ ይሄ ብቻ ነው እንዴ ኪንጎ? እናንተ እኮ ወጣቶች ናችሁ አይደል? ሰርታችሁ እንዴት ራሳችሁ መቀየር እንዳለባችሁ ማሰብ ነው ያለባችሁ። ስለ ቢዝነስ አስቡ እንጂ እንዳፍላ ህጻን ልጅ ፍቅር ምናምን ያላችሁ አትጃጃሉ። አደይ ፍቅር ትንሽ ትልቅ ሀብታም ደሃ አይልም፣ ከፈጣሪ የተሰጠ ጸጋ እንጂ። እኔ ደግሞ አንቺን ከማፍቀር ወዳላለ። አንተ ቢነገር የምትሰማ ሰው አይደለም። በአንዱ ጆሮ ሰምተህ በአንዱ ነው የምታፈሰው። ከአንተ ጋር እዚህ ስጨቃጨቅ አልገኝም። እሺ ተይ አደይ አትዝጊ፣ ትንሽ እናውራ። እሺ ምን እናውራ? እኔ እናንተ እኮ ምንም ነገር ተነጋግረን መግባባት አልቻልንም። አደይ እኔ እወድሻለሁ። ኧረ ወዲያ ኡፍ! አሁን ሰለቸኝ ኪንጎ። አደይ መች አብረሽኝ ዋልሽና አደርሽና ነው መሰለችሽ? አሁን አይንሽን ስላየሽ ነው የሰለችሽ? ይኸውልህ ኪንጎ ዛሬ ለመጨረሻ ጊዜ ነው የምነግርህ። እኔ መቼም ካንተ ጋር አልሆነም። ምን ነው የኔ ፍቅር? እኔ ለአንቺ በቂ አይደለሁ? አንቺን ለማኖር አነስኩ? ይሄ ማነስና ያለ ማነስ ጉዳይ አይደለም። በቂ የመሆንና በቂ ያለመሆን ጉዳይም አይደለም። አስተሳሰብክን የምታስተካክል ከሆነ አስተካክል። እኔ ስላፈቀርኩሽ ነው የሁሉ ኩራት? ጭራሽ ከኩራትም ቆጠርከው? አእምሮ ታውሯላ። ማሰብ አቁመዋል ኪንጎ። አዎ ማሰብ አቁሜያለሁ አደይ። እኔ በአንቺ ፍቅር ታውሬያለሁ። ጎበዝ ጀግና። እንደዚህ ማሰብህን አቁመ ራስን ቀይር እሺ። እንደዚህ ስለተጃጃልክ አደይ የኔ ትሆናለች ብለህ አስበህ ከሆነ ተሳስተሃል። ኪንጎ እዚህ ምን ሰራ? አይዴ ምን ይሰራል? ያው አደይ ፈልገው ነው የሚመጣው። አደይ ውጪ ምን ሰራለሽ? ኪንጎ እየጠየቅኩ እኮ እዚህ ምን ሰራለ? ዳይመንድ ምን ነው ፎንቄ? እኔ ድንግጥ ልበልልሽ? ምን ነው ደነገጥሽ? ዋት አንተ ደግሞ እዚህ ቤት ውስጥ ምን ትሰራ ገባ? አንቺ ቆቅ አለሽ እንዴ? አንተማ ፍቅርን እያየ ልብ ጠፍቶ በየት በኩል ልታየኝ?
አንቺ ደግሞ አፍሽን አትክፈች። ምንድነው ፎንቃ ይፈዘሻል እኮ በሰላም ነው? ምን ልትሰራ መጣ? የሆነ ጎኔ ፍቅር ናፍቃለች ሲለኝ እየከነፍኩ መጣሁልሽ። ይኸው ስታየኝ ፈገግ አልሽ። ቆቋ መስከሪያ አትጃጃልብኝ ወደዛ። ይቻ ዳይናታ በር እየከፈተች የምታስገባ ዋጋም የለሽ አንቺ ብለሽ ደግሞ እንደዚህ አይነት ሰው ማምጣት ጀመርሽ። ትሰሚኛለሽ? እችን ጉድሽን ለባርኪሽ። ቶሎ በይ አንካሷ ዶሮ እንዳይቀድምሽ ወሬኛ። እና ፎንቃዬ ምን አልሽ? ውጣ ውጣ። ፍቅር የምር ነውር ነው ውጣ ይባላል። እንግዳ ሲመጣ ተነስተሽ ተፍ ተፍ ብለሽ ቡና አፍልተሽ ምሳ ጋብዘሽ ነው እንጂ መላክ ውጣ። ደሜን አታፍላው። የመጣህበትን ተናግረህ ውጣ። በይሽ ይመችሽ፣ እወጣልሻለሁ። ሶፋ ላይ ስትቀመጪ እንደዚህ እንደሚያደርግሽ ባቅ ኖሮ እግሬን አላነሳም ነበር። እዛው እንደለመድኩት ድንጋይ ላይ ደቅ ብዬ እጠብቅሻለሁ። ያኔ ይህችን ትደግሚያታለሽ። ለማንኛውም ይመችሽ። በሰው ቤት ምን ይፈረዳል? ይቻ ዳይናታ በር እየከፈተች የምታስገባው አደይ አደይ። ሁለተኛ አደይ አጠገብ እንዳትደርስ ብያለሁ አይደል? ሰማኛለህ? ለምን ትመላለሳለህ እዚህ? እኔም ነግሬያለሁ። ከአደይ መቼም መራቃትሽ ነው። እወዳታለሁ። ሰማለህ? እሷ አትፈልግም። ገባህ? ሁለተኛ አጠገቧ እንዳትደርስ። አሁን ልቀቀኝ። ምንሽ ነው? ልቀቀው እንጂ ምንድን ነው? ዞር አንተ። ያገባ እንዴት ነው የማያገባኝ? ጓደኛዬ እኮ ነው። ዴቭ በእናትህ ልቀቀው። ጓደኛ? አዎ ጓደኛዬ ነው። እንደዛ ከሆነ ሁለተኛ እዚህ አጠገብ እንዳይደርስ። አንተ በእነሱ ምን አገባ? ነው ወይስ አንተም ፎንቃ አለብህ? ምንድን ነው? ሰማኛለህ? እናንተ ምን ሆናችሁ? ሁለተኛ እዚህ እንዳላችሁ። እሺ ዴቭ በቃ ተረጋጋና ግባ። አንተ ነው እዚህ ምን ትሰሪ? በጣም አሪፍ። ይኸውልህ እዚህ ቦታ ተመልሼ እመጣልሃለሁ። እሺ ይቅርታ አስመቶሻ። ዴቭ ዛሬ ልክ አልሰራም። ምን ሁሉ ልክ ያልሆነ አታየውም እንዴ እንዴት ሲጃጃል እንደነበር? ቢሆንስ መጣላቱ መደባደቡ ምን አመጣው? እኔ በንግግር እያሳመንኩት ያየኝ። ታዲያ አልሰማም ሲልሽ ምን ላድርግ? ቆይ ከመቼ ወዲህ ነው አንተ እንደዚህ አይነት ሰው የሆንከው? እንዴት በጉልበት ኪንጎን ለማሳመን ትሞክራለህ? ይቅርታ አደይ፣ የሚናገረውና የሚያደርገው ነገር አናዶኝ። ቢሆንም ዴቭ እንደ ራስ ነው ማሰብ ያለብህ። እሱም እኮ ልክ እንዳንተው አፍቃሪ ነው። አደይ፣ የኔን የፍቅር ስሜት ከማንም ጋር እንድታወዳድር አልፈልግም። ታዲያ እውነታው እኮ ዴቭ እኔ በሆንስ ብሎ ማሰብ ነው። ኪንጎን ደግሞ ከአሁን በኋላ ስትመታው እንዳለህ ማለት ለሱ ልጅ የተቆርቆርሽልን ነው? ቆይ አደይ፣ ከሱ ልጅ ጋር የሆነ ነገር ጀምረሻል እንዴ? ለነገሩ ልክ ነሽ። እኔ ነኝ በመሀላችሁ የገባሁት አይደል? ከሱ ልጅ ጋር እንደዚህ አይነት ነገር ባትጀምሪ ኖረው። ዴቭ አፈን ዝጋ። እኔን አታውቀኝም እና ነው ስንት ነገር ነግሬ እንዴት እንደዚህ ታስበኛለህ? አሁንም ስለ እኔ እንደዚህ የምታስብ በጣም ታሳዝናለህ። እሺ ስሚያች ምን ፈለግሽ? የናውል ስልክ አለሽ? ናውልን ደግሞ ለምን ፈልገሽ ነው? ምን አገባሽ? ወይ ደግሞ ቤቱ የምታውቂ ከሆነ ሰጂ። ስልኩ አለኝ አልሰጥሽም። ቤቱንም አውቀዋለሁ ግን አልወስድሽም። ለምን ደሞ አትወስጂኝ? ለምን ስልሽ እኮ ምን አገባሽ አልሽኝ። ሰው ምን አግብቶኝ እነግርሻለሁ። ንቀትሽ አፍንጫሽ ድረስ ነው። ስልኩን ትሰጪኛለሽ አትሰጪኝም? ልቀቂኝ። እሺ እነግርሻለሁ እኮ ተናጋሪና ለቅሻለሁ። ቤዛ እያሳመምሽ ነው እኮ። ውይ አሳመምኩሽ? አሁን ሳላስለቅስሽ ቶሎ ንገሪኝ። እሺ ቆይ ልቀቂኝ። 09 እሺ አሁን ልቀቂኝ። ቆይ እሱ መሆኑን ላጣራ። ሄሎ ናውል፣ እኔ ደህና ነኝ። አንተ ጠፋ እንጂ የደረሰብህን ነገር ደግሞ ሰምቻለሁ። ቤትም ባውቀው መጣ ነበር። ምኑ? ለቅሶ ልደርስ ነው? የኔ ፍቅር ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። ቆይ ከኔ ቤት እዛ ተመቸሽ እንዴ? አንተ ምን ለማለት እየሞከርክ ነው? እንጃ ብቻ የሆነ ነገር ልነግርሽ ነበር። ምንድነው እሱ? የሆነ ቦታ ልሄድ ነው። አይደብርሽም? ማለት የት ነው የምትሄደው?
እኔን ላዝናናሽ ምናምን ብለህ እዚህ ይዘኝ መተህ ልትሄድ ነው? አይደለም እኮ የሆነ ጓደኛዬ ከውጭ ሀገር መጣና እዚህ ደግሞ ማንም የሚያውቅ ሰው የለውም እና እሱ ልቀበለው ነው። እሺ ሂድ። የኔ ቆንጆ አታኮርፊያ። እንዲህ ስታኮርፊያ ያምርብሽ። ለምንድን ነው የማላኮርፈው? ከስንት ጊዜ በኋላ ይዘን ብትወጣ አሁን እኮ ጥላኝ ልትሄድ ነው። ቶሎ እመጣለሁ። እሺ አትሳመኝ። እሺ ጉቦ መሆኑ ነው አልፈልግም። ለማንኛውም ሂድና በጊዜ ቶሎ ተመለስ። እሺ ስመለስ ምን ይዤልሽ ልምጣ? ምንም አልፈልግም። አንተ ብቻ ራስን ይዘህ እሺ ወደ ቤት ልሸኝሽ። የተረገመች ቤዛ ደግሞ ተከትለኛለች። በእርግጠኝነት ሙሉ ቤቱ እንደምትወደው እርግጠኛ ነኝ። እቃዎቹ አሪፍ ናቸው። ወደድከው? እንደፈለግ ከሆነለ? አዎ በጣም ደስ ይላል። በእርግጠኝነት እሷም ትወደዋለች ብዬ አስባለሁ። ታውቃለህ፣ ፍቅረኛ የዛኛው ቤት ጥሩ ትዝታ የላትም። እዚህ በአዲስ መንፈስ ፍቅራችንን እናድሳለን ብዬ አስባለሁ። በቃ የምትፈልገው ነገር ካለ ደውልልኝ። እሺ ደውልላለሁ፣ ግን አደራ ያኛውን ቤት ለጥሩ ሰው አከራይልኝ። ችግር የለውም፣ በእኔ ላይ ጣለው። በቃ እንገናኛለን። እሺ ደውልላለሁ። ወይኔ ቤቱ በጣም ያምራል። ሰዎችን አያቸው እንዴት እንደሚያምሩ። እንግዲህ ከዚህ በኋላ ይሄ ቤት እኔና ያንቺ ነው ማለት እንዴ? ኤላ እየቀለድክ ነው አይደል? የምሬ ነው። ከዚህ በኋላ እዚህ ነው የምንኖረው። ያኛውን ቤት አከራይቼዋለሁ። ኤላ ተው በእናትህ አትዋሽ እንዴ! ማለት ቆይ እንዴት? በአዲስ እቃ፣ በአዲስ ቤት፣ አዲስ ፍቅር እንዳንድ እንጀምራለን። ኤላ እየዋሸኝ ነው አይደለ? የምሬን ነው። እስኪ ሙች በለኝ። ለምን ትሞችብኛለሽ? አትቀልድ በእናትህ። ይሄኛው ቤት ነው? አዎ። ወይኔ ኤላዬ በእናትህ ልቀር። ከዚህ በኋላ እዚህ ነው የምንኖረው። የምር በጣም ጨንቆኝ ነበር እኮ፣ ግን አንተ አዲስ ቤት ገዝተህ ሰርፕራይዝ አደረግ። ወደድሽው? ወደድሽው ወይ? እንዴ ቆይ ይሄ ምን ይጠላል? በጣም ነው የሚያምረው። በቃ ከወደድሽው ከዚህም በኋላ ቤትሽ ነው። ኤላዬ እውነት በጣም ነው የማመሰግነው። ያ ቤት ብዙ ደስ የማይሉ ነገሮች አሉት፣ ይሄ ግን በጣም ደስ ይላል። የኔ ፍቅር ይሄ ለአንቺ ያንስብሻል፣ ከዚህ በላይ ይገባሻል። ኦ ተው፣ አመሰግናለሁ። እሺ ምን ፈልገህ ደወልክ? ከሃዲ ናችሁ። እኔ ከእናንተ ጋር ምንም አይነት ስራ አልሰራም። እኔ ለእናቴ ብዬ ነበር እንደዚህ አይነት ስራ ውስጥ የገባሁት፣ እናንተ ግን ከዳችሁ። ቆይ እንዴት ብሌን እንደዚህ ጭቅልባታለህ? ማን ነው?